ከምንም ተነስታችሁ በዜሮ ካፒታል የምትጀምሩ
ልንገራችሁ። ስለዚህ ኒች ስትመርጡ የምትወዱትን ፐርሰናል ላይፋችሁ ላይ የምደጋግሙትን ነገር መሆን አለበት። የግድ አስቀኝ ዳንስ ምናምን መሆን የለበትም። ግልጽ አድርጋችሁ የማስረዳት ችሎታ ካላችሁ ለምሳሌ ስቶሪ ቴሊንግን ወይም ደግሞ የተለያዩ ታሪኮችን መናገር ትችላላችሁ። እንዲሁም ሌሎች አሪፍ የሆናችሁበትን የምትችሉትንና የምትወዱትን ነገር ብቻ ነው መስራት ያለባችሁ። ምክንያቱም እዚህ ጋር ስኬታማ የሚያደርጋችሁ ኮንሲስተንሲ ነው። ኮንስታንት ለመሆን ደግሞ ከልባችሁ ተመችቷችሁ ወዳችሁ መስራት አለባችሁ። እዚህ ጋር ብዙ ሰው የሚያስበው ቫይራል የሚያወጣ ኒች እንዳለና ቫይራል የማያወጣ ኒች እንዳለ ነው። ይሄ ግን ፈጽሞ ስህተት ነው። ምክንያቱም ቫይራል ለመውጣት አንተ የምታመጣው የቪዲዮ አይዲያ እና ክሬቲቪቲ ነው እንጂ ኒች አይደለም። የሆነ ኒች ላይ እየሰራ ቫይራል ሳይወጣልህ ቀርቶ ልክ ኒቹን ስትቀይር ቫይራል ከወጣልህ ችግሩ ከኒቹ ሳይሆን አንተ ከምታቀርባቸው ቪዲዮ ነው። ይህ ማለት ያ ያንተ ኒች ነው ወይም ደግሞ እሱ ነው የምትችለው፣ እሱ ላይ ክሬቲቭ ነህ ማለት ነው። ስለዚህ ለቫይራል በፍጹም የሚሰሩበትን ኒች ምክንያት ማድረግ የለባችሁ። ስለምትመርጡት ኒች ይህን ያህል ካልኳችሁ ይበቃል። አሁን ደግሞ ካሉት ኒቾች ውስጥ ጥቂቶቹን ልንገራችሁ። የመጀመሪያው ፊትነስ ነው። ስፖርት የምታበዛ ከሆነ ወይም ደግሞ ፓሽኔ ስፖርት መስራት ከሆነ ሶሻል ሚዲያ ላይ መምጣት ያለብኝ በዚሁ ኮንተንት ነው። ምክንያቱም የምትወደው ነገር ስለሆነ ዴይሊ ቪዲዮ ላዘጋጅ ብትል አይሰለችም። አይዲያም ካልክ ብዙ ቫይራል የሚያወጡ የቪዲዮ አይዲያዎች አሉ። እነሱን እንዴት በቀላሉ እንደምትመርጡ ስለ ኒች ከጨረስኩኝ በኋላ ስለ ቪዲዮ አይዲያ የምነግራችሁ ይሆናል። ልክ እንደዚህ ቤስት የሆናችሁበትን በቀን ውስጥ ረጅም ሰዓት የሚሰጡትን ነገሮች እንደ ኒች በመጠቀም ኮንተንት ክሬሽንን መጀመር ትችላላችሁ። ሌላ ማወቅ ያለባችሁ ነገር ኒች ከመምረጣችሁ በፊት ይሄ የምትሰሩበት ኒች ወደፊት በቀላሉ ወደ ቢዝነስ መቀየር የምትችሉት ኒች መሆን አለበት። ይሄ ደግሞ ግዴታ ነው። ምክንያቱም ማንኛውም ኒቾች በቀላሉ ወደ ቢዝነስ ወይም ደግሞ ወደ ብር መቀየር ይችላሉ። ኢቭን ኮሜዲ እንኳን ሰርታችሁ ተከታዮችንና እውቅናን ብታገኙ የሌሎችን ምርቶች በማስተዋወቅ እና ብራንድ አምባሳደር በመሆን የነበራችሁን ፍሎር እና ዝናችሁን ወደ ገንዘብ መቀየር ትችላላችሁ። ሌሎች ኒቾች ላይም የምትሰሩ ከሆነ ያ የምትሰሩበት ኒች ወደፊት ፎሎወር እና ዝና ካገኛችሁ በኋላ የግድ ወደ ቢዝነስ ወይም ደግሞ ወደ ብር የሚቀየር ኒች መሆን አለበት። ለምሳሌ ስፖርት ወይም ደግሞ ጂም እየሰራክ የስፖርት ቲፖችን ፖስት እያደረግ ከራሲ የተማርካቸውን ስህተቶች ሌሎችን ማስተማር ምናምን ላይ የምሰራ ከሆነ ወደፊት ፎሎወር ካፈራችሁና ታዋቂ ከሆናችሁ በኋላ ያ ታዋቂ መሆናችሁንና ፎሎወሮቻችሁን ብቻ ተጠቅማችሁ በብዙ መንገዶች ገቢ ማግኘት ትችላላችሁ። ለምሳሌ ለጂም የሚያስፈልጉ ቱሎችን ኦንላይን ላይ እና ፊዚካሊ መሸጥ ትችላላችሁ። ከጂም ቤቶች ጋር ኮላብሬት ታደርጋላችሁ። ኢቭን አቅማችሁ ከፈቀደ እንኳን የራሳችሁን ጂም ቤት ከፍታችሁ በቀላሉ ከስተመሮችን ወይም ደግሞ ተጠቃሚዎችን ማግኘት ትችላላችሁ። ስፖርትንም እንደ ምሳሌ ነገርኳችሁ እንጂ ሁሉም ኒቾች የራሳቸው የሆነ ወደ ገንዘብ የሚቀየሩበት መንገድ አላቸው። የሁሉንም ብነግራችሁ ደስ ይለኝ ነበር፣ ግን ጊዜ ለመቆጠብ ያህል እዘለዋለሁ። ባይሆን ሌላ ቪዲዮ እሰራላችኋለሁ እና ሁሉንም ኒቾች ስትመርጡ ወደፊት ወደ ቢዝነስ መቀየር የሚችል ወይም ደግሞ ገንዘብ ሊያስገኙላችሁ የሚችሉ መሆናቸውን እርግጠኛ ሁኑ። ይህ ማለት ደግሞ ገና ከመጀመራችሁ የያዛችሁትን ኒች ወደ ቢዝነስ ወይም ወደ ገንዘብ ለመቀየር ሞክሩ ማለት አይደለም። ትንሽ ኮንስታንት ሆናችሁ መስራት፣ ከተመልካች እምነት ማግኘት እና በትንሹን ቢሆን መታወቅ ይኖርባችኋል። ከዛ በኋላ ቢዝነሳችሁን ፕሮሞት ስታደርጉበት ወይም ወደ ብር ስትቀይሩ በፊት ከምትሰሩት ኮንተንት ወጣ ሳትሉ እንደ ቲፕ ወይም ደግሞ በፊት እንደምትሰሩት አይነት ቪዲዮ እየሰራችሁ በመሀል ቀለል አድርጋችሁ ፕሮሞት ታደርጋላችሁ። ምክንያቱም ቢዝነሳችሁን ፕሮሞት ለማድረግም ሆነ ትርፋማ ለመሆን በዛ ያለ ማስታወቂያ ሳይሆን በዛ ያለ ታማኝ ኦዲየንስ ነው የሚያስፈልጋችሁ። ስለዚህ ይሄ በዛ ያለ ታማኝ ኦዲየንሳችሁን ላለማጣት ይሄ የሶሻል ሚዲያ አካውንታችሁን ሙሉ አድ መልቀቅ የለባችሁ። እንደ ድሮ ለተመልካች የሚጠቅመውን ኮንተንት እየለቀቃችሁ መሀል ላይ ቀለል አድርጋችሁ ፕሮሞት ታደርጋላችሁ ማለት ነው። ወደ ኒቾቹ ስንመልስ ደግሞ ብዙ አይነት ኒቾች አሉ። ለምሳሌ ሄልዚ፣ ላይፍ ስታይል ወይም ብሎግ፣ ፎቶግራፊ፣ ፉድ፣ ቢዩቲ እና ስኪን ኬር፣ ጌሚንግ፣ ኤዱኬሽናል ልክ እንደኔ ማለት ነው፣ ኮሜዲ፣ ቢዝነስ፣ ቴክኖሎጂ፣ ፋይናንሻል እና ማንኛውም እናንተ የምትችሉት ፕላስ የምትወዱት ነገር እና ወደ ሶሻል ሚዲያ ባመጣው በቀላሉ ተቀባይነትና ተወዳጅነትን አገኝበታለሁ ብላችሁ የምታስቡትን ማንኛውንም ነገር ወደ ሶሻል ሚዲያ በማምጣት ኮንተንት ክሬሽንን መጀመር ትችላላችሁ። እርግጠኛ ነኝ እስካሁን በነበረን ጊዜ ውስጥ እናንተ የሆነውን ኒች አግኝታችኋል። ካገኛችሁ ወረቀት አውጡና አንድ ቁጥር ጽፋችሁ ያገኛችሁትን ኒች ጻፉ። ምክንያቱም ኮንተንት ክሬሽን ጀምራችሁ ስኬታማ ለመሆን የመጀመሪያው ማድረግ ያለባችሁ ነገር ኒች መምረጥ ነውና ከመረጣችሁ ኮንተንት ክሬተር ለመሆን ከሚያስፈልጋችሁ ነገሮች ውስጥ አንዱን አሳክታችኋል ወይም አንዱን ቀንሳችኋል። ካልመረጣችሁ ደግሞ አሁን የነገርኳችሁ መንገድ በመከተል እናንተ የሆነውን ኒች ፈልጋችሁ አግኙ ወይም ደግሞ መረጡ። አሁን ደግሞ ኒች ከመረጣችሁ በኋላ በዛ በመረጣችሁት ኒች እንዴት ቫይራል የሆኑ የቪዲዮ አይዲያዎችን እንደምታገኙ ነው የምነግራችሁ። በመረጣችሁት ኒች የቪዲዮ አይዲያ ወይም ደግሞ ሀሳብ ስታመጡ ይህ የምታመጡት አይዲያ ማዝናናት ወይም
ኤዱኬሽናልም ከሆነ አንድ ችግርን ለሰዎች መፍታት አለበት። በማንኛውም ኒሽ ላይ ስሩ። የቪዲዮ አይዲያ ስታመጡ ይህ አይዲያችሁ በሰዎች ላይ መታየት ወይም ሰዎች እንዲያዩ ትልቅ ምክንያት መስጠት አለባችሁ። ካልሆነ ዋናው ፖስት ማድረግ ነው ብላችሁ ያገኛችሁትን ቪዲዮ ፖስት የምታደርጉ ከሆነ ኮንስታንት መሆን አይደለም። ለምን በቀን 5 ቪዲዮ ሳታቋርጡ ለአንድ ዓመት ፖስት አታደርጉ? ሰዎች ቪዲዮአችሁን የሚያዩበት ምክንያት ከሌላቸው ቪዲዮአችሁ መቼም ቫይራል ያወጣላችሁ ወይም መቼም ግሮ አታደርጉ። ዝም ብሎ መሰገጥ ሳይሆን ምክንያታዊ ሆኖ መሰገጡ ነው የሚያፈምሳት። ኒቻችሁ ምንም ይሆን ምን ሰዎችን ይዞ የሚቆይ የቪዲዮ አይዲያ አምጥታችሁ ቪዲዮ መስራት አለባችሁ። ካልሆነ ደግሞ በቀላሉ የሰው አይን ውስጥ ለመግባት ወይም ተመችቷቸው ሳይሆን ተገዶ እንዲያዩአችሁ ማድረግ ትችላላችሁ። ለምሳሌ ከመሬት ተነስታችሁ ብቻው ማንም አያሳልፋችሁ። ቪዲዮ ተመችቶት አይደለም እኮ የሚያዩአችሁ ምን እያደረገ ነው ብሎ ነው። ልክ እንደዛ የሆነ ብትሰግጡ ፋራ ሆናችሁ የማይሆን ሙድ እያራመዳችሁ ቪዲዮ ቢሰሩ ወይም ደግሞ ምንም ስልክ ተጠቅመው የማያውቅና ምንም ቲክቶክን የማያውቅ ሰው መስላችሁ ቪዲዮ ቢሰሩ ማንም ቪዲዮአቸውን ስክሮል አያደርግም። ማነው ስልኩን የሰጠው? ማነው ቲክቶክ አፕሊኬሽኑን ያሳየው? ምናምን ብሎ ቪዲዮ እስከ መጨረሻ ያዩላችኋል። ቪዲዮአችሁ እስከ መጨረሻ ታየ ማለት የቲክቶክ አልጎሪዝም ቪዲዮአችሁን ቫይራል የማያወጣበት ምንም ምክንያት የለውም። ቪዲዮአችሁ በመጀመሪያ 30 ሰዎች እስከ መጨረሻ ታየ ማለት የቲክቶክ አልጎሪዝም ቪዲዮአችሁን ፎር ዩ ፔጅ ላይ ራን ያደርግላችኋል። ይህ ማለት ያገኙት ሁሉ እስከ መጨረሻ ባየው ቁጥር ለሌሎችም እየበተነ ቪዲዮአችሁን ቫይራል ያወጣላችኋል። ይህ የቲክቶክ አልጎሪዝም ነው። የሆነን ቪዲዮ ቫይራል ለማውጣት ብዙ መንገዶች ቢኖሩትም የመጀመሪያው ቪዲዮ ባለው ታይም ዱሬሽን ነው ወይም ደግሞ ሰዎች ቪዲዮ ላይ ውስጥ ባደረጉት ታይም መሰረት ነው። ይህ ማለት ግድ ይበዱ ወይም የሰው አይን ውስጥ ለመግባት እና ሰዎች እንዳያዋችሁ የማይሆን ነገር ስሩ ማለት አይደለም። ይህንን እንደ ምሳሌ ነው ያነሳውላችሁ። በዚህ አጋጣሚ የቲክቶክ አልጎሪዝም እንዴት ይሰራል የሚሉና እንዴት ቲክቶክ ላይ ቫይራል እንደሚወጣ የሚያሳይ ቪዲዮ እዚህ ካርድ ላይ ይመጣላችኋል። እሱን ነክታችሁ ማየት ትችላላችሁ። አብዛኛው ቫይራል የወጡ ቪዲዮዎች በጣም አሪፍ ኳሊቲ ስላላቸው በደንብ ኤዲት ስለተደረጉ ሳይሆን የሰዎችን አቴንሽን ስቦ ሰዎች እስከ መጨረሻ ስላዩ ነው የሚለውን ለማሳየት ነው። ስለዚህ በማንኛውም ኒች ላይ ስሩ። አይዲያ ስታመጡ ሰውን ይዘው የሚቆዩ ወይም ደግሞ ሰው ተገዶም ቢሆን ያኛል ብላችሁ የምታስቡትን አይዲያ ማምጣት ይኖርባችኋል። ሰዎችን ቪዲዮአችሁ ላይ ለማቆየት የመጀመሪያው አይዲያ ሆኖ እያለ ቪዲዮን የምታዘጋጁበት መንገድ ወይም የስክሪፕት አጻጻፋችሁና ኤዲቲንጋችሁ ያለ ይሆናል። ስለዚህ ስክሪፕት ሲጽፉ ተመልካቾችን በሚያሰለች መልኩ ሳይሆን በሚያጓጓ መልኩ ነው ጽፋችሁ ማዘጋጀት ያለባችሁ። 3 ስክሪፕት ታይፖች አሉ። እነሱም ሁክ፣ ሜይን ቦዲ እና ኮል ቱ አክሽን ወይም ደግሞ ሲቲኤ ናቸው። ሁክ ማለት የመጀመሪያው ኦዲየንስን ወይም ደግሞ ተመልካችን ይዞልን የሚቆይ ሲሆን ለምሳሌ ስትጀምሩ ሰላም እንዴት ናችሁ እንትን አባላለሁ በዚህ ቲክቶክ አካውንት ወይም ደግሞ በዚህ ዩቱብ ቻናል ይህን ያቀርብላችኋለሁ ዛሬ ደግሞ ስለነዚህ ነው የምናወራው ብለህ ከምታዝቅ ቀጥታ ወደ ገደደው መግባት ነው። ስላንተ ማንነት
ማንነት፣ ስላንተ ሰላምታ፣ ስለምታቀርባቸው ነገሮች ማንም አያገባው። ሰዎች ትኩረታቸው ከዚህ ቪዲዮ ምን አገኛለሁ ወይም ምን እጠቀማለሁ የሚል ነው። ስፔሻሊ ቪዲዮዎቹን የምትለቁት ቲክቶክ ላይ ከሆነ ከ5 ሰከንድ ባነሰ ጊዜ ውስጥ ኦዲየንስ ማስቆም መቻል አለባችሁ። ዩቲዩብ ቢሆን ትንሽ ይሻላል። ዩቲዩብ ላይ ያለ ኦዲየንስ ቁም ነገረኛ ስለሆነ ቪዲዮ ላይ ለማቆየት እስከ 15 ሰከንድ ድረስ መጠቀም ትችላላችሁ። ቲክቶክ ላይ ስትመጣ ግን ኦዲየንሱ በጣም ሰነፍ ነው። በ5 ሰከንድ ውስጥ የሚያስቆመው በቂ ምክንያት ከሌለ አንዴ ብቻ ወደ ላይ በማድረግ ስክሮል ያደርጋል። ስለዚህ ስክሪፕት ሲጽፉ ወይም ደግሞ ለሁክ ስክሪፕት ስታዘጋጁ በመጀመሪያ ወደ ገደለው መግባት ነው። ሁለተኛው ደግሞ በሰከንዶች ውስጥ ሊያስቆማቸው የሚችል በቂ ምክንያት መናገር ነው። ካልሆነ ስክሮል ትደረጋለህ። በዚህ መልኩ የመጀመሪያውን ፓርት ወይም ደግሞ ሁካችሁን አዘጋጁ። ሁካችሁንም በዚህ መልኩ ካዘጋጃችሁ በኋላ ቀጣይ ሜይን ቦዲ ነው የምታዘጋጁት። በነገራችን ላይ ያበደ ሁክ ተጠቅማችሁ ሜይን ቦዲ ወይም ደግሞ ከሁኩ ቀጥሎ ያለው አዝግና የምስልች ከሆነ ሁኩን እንዳዩት ነው ስክሮል የሚያደርጉት። ስለዚህ በሁክ ኦዲየንስን ካስቆማችሁ ወይም ደግሞ ካቆያችሁ በኋላ በሜይን ቦዲ ሳይሰለችሁ እየጓጉ ቪዲዮን እንዲጨርሱ ማድረግ ይኖርባችኋል። ለምሳሌ መጨረሻ ላይ የምትናገሩት ምስጢር እንዳለ እንዲሁም ሁክ ላይ የተናገራችሁትን ግልጽ አድርጋችሁ በማሳየት ወይም ደግሞ በመናገር ጥያቄ የሆነባቸው ነገር ከሆነ ጥያቄውን ግልጽ አድርጋችሁ በማብራራት ከዛ ማስተላለፍ የምትፈልጉትን መናገር ወይም ለችግሩ መፍትሄውን በመናገር ከሁኩም በኋላ ይዛችሁ መቆየት ትችላላችሁ። በዚህ መልኩ ሜይን ቦዲውን ካዘጋጃችሁ በኋላ በመጨረሻም ኮል ቱ አክሽንን ወይም ደግሞ ሲቲን ትጠቀማላችሁ። ይህም ኦዲየንስ ቪዲዮን ካየ በኋላ ማድረግ ያለበትን መናገር ነው። ፎሎ፣ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር እና ባዮ ላይ ባለ ሊንክ ጆይን አድርጉ፣ አክሰስ አድርጉ፣ ደውሉ እና ሌሎችንም መጠቀም ትችላላችሁ። ምንጊዜም ያመጣችሁትን የቪዲዮ አይዲያ ወደ ንግግር ወይም ደግሞ ወደ ስክሪፕት ሲቀየሩ እነዚህ መንገዶች ተጠቀሙ። አሁን ባይሆንም ከቪዲዮ በኋላ ቅድም ካላችሁ በባዶ መቅረጽ ትችላላችሁ። ምክንያቱም አውዲዮአችሁ ሪከርድ ከተደረገ በኋላ ክሊን ወይም ደግሞ ጽድት የምታደርጉበት ሶፍትዌር ስላለ በባዶ መጠቀም ትችላላችሁ። ትራይፖዱን ወይም ደግሞ ሹካውን ካዘጋጃችሁ በኋላ ወደ ቤታችሁ መስኮት ሄዳችሁ ካሜራችሁን ታዘጋጁና የጻፋችሁትን ስክሪፕት በመያዝ ወይም ደግሞ ከካሜራ ጀርባ በማስቀመጥ ኮንፊደንት ሆናችሁ ቪዲዮአችሁን መቅረጽ ትችላላችሁ። ነገር ግን ትንሽ አቅም አለኝ ብዙ ባይሆንም ትንሽ ኢንቨስት ማድረግ እፈልጋለሁ የምትሉ ከሆነ ስሞል ስቱዲዮ እንደመሆኑ አሁንም ሪከርድ ለማድረግ ስልካችሁን ትጠቀማላችሁ። ላይት ካላችሁ ደግሞ ሪንግ ላይትን ከ4000 ብር ጀምሮ እስከ 10000 ብር አለ። የአቅማችሁን ትገዛላችሁ ማለት ነው። ትራይፖድ ወይም ደግሞ የስልክ ማስቀመጫ ካላችሁ የገዛችሁት ሪንግ ላይት ይሄኛው ከሆነ ራሱ የስልክ ማስቀመጫ ስላለው እሱኑ መጠቀም ትችላላችሁ። ማይክ ካላችሁ ደግሞ ችኛው ማይክ
መግዛት ትችላላችሁ። አሁን ያለበትን አላውቅም፣ ግን በፊት ከ2000 ብር በታች ነበር። ማለትም ከ1500 ብር እስከ 2000 ምናምን ይገኛል። አሁን ያለበትን አላውቅም። ብቻ ስሞል ስቱዲዮ እንደመሆኑ እኛውን ማይክ ገዝታችሁ መጠቀም ትችላላችሁ። ትንሽ አቅም ካላችሁ አሁን የነገርኳችሁን በማሟላት ቪዲዮ መቅረጽ ትችላላችሁ፣ ወይም ደግሞ ኮንተንት ክሬሽንን መጀመር ትችላላችሁ። በነገራችን ላይ አሁን ላይ በስልካችሁ ብቻ ጀመራችሁ ማለት ወይም በዚህ ስሞል ስቱዲዮ ጀመራችሁ ማለት በዛው ትቀጥላላችሁ ማለት አይደለም። ይህም የቆየው አንድ ሞኔታይዝ እስክትሆኑ ነው። ማንኛውም ሶሻል ሚዲያ አንድ ሞኔታይዝ ከሆናችሁ ወይም የሆነ ብርን ከሶሻል ሚዲያ ካገኛችሁ የምታገኙትን ብር መልሳችሁ ቪዲዮ ለማዘጋጀት የሚያስፈልጋችሁ ቱሎች ላይ ኢንቨስት ታደርጋላችሁ፣ ወይም ደግሞ የጎደላችሁን ትሞላላችሁ። ለምሳሌ በፊት ቪዲዮ ኤዲት የምታደርጉት ስልካችሁ ላይ ከሆነ ፒሲ ትገዛላችሁ፣ ላይት ከሌላችሁ ላይት ትገዛላችሁ፣ በቂ የሆነ የስልክ ማስቀመጫ ትገዛላችሁ፣ ማይክ ትገዛላችሁ፣ ብቻ እያላችሁ አፕግሬድ ታደርጋላችሁ። በስልክ ብቻ ኮንተንት ክሬሽን እንደሚጀምር ለማሳየት ደግሞ አንድ ምሳሌ ልውሰድላችሁ። መቼስ አብዛኞቻችሁ ልጅ ዳውድን ታውቃላችሁ። የእሱን የድሮ ቪዲዮ ገብታችሁ ብታዩት ቪዲዮን የሚቀርጸው ስልኩን ብቻ ተጠቅሞ ነው። ይህ ማለት ሄዶ ስልኩን መስታወት ላይ እንደ አስደግፎ ያቆማታል። ከኋላ ደግሞ መስታወቱ ላይ ያለውን መጋረጃ ይጠቀማል እንደ ባክግራውንድ። ከዛ በቀን ስለሆነ የሚቀርጸው የተፈጥሮ ብርሃን ከመስታወቱ ይገባል፣ ማለትም እሱን እንደ ላይት ይጠቀማል። ዘን ቪዲዮን ይቀርጻል ማለት ነው። ግን አሁን ላይ ዳውድ ቪዲዮ ለመቅረጽ እንደዚህ አይቸገርም፣ ማለትም አፕግሬድ አድርጓል። ይህ ደግሞ በነበራችሁበት እንደማትቆዩና በእርግጥም እንደምትቀየሩ ነው የሚያሳየው። መቼም የማይሳካለት ሰው ብነው ሲሞላልኝ ይጀምራለሁ ብሎ የምጠብቅ ሰው ነው። አንዳንዶቻችሁ ብዙ ነገር እንደሚያስፈልጋችሁ አድርጋችሁ ነው የምታዩት። ነገር ግን ለመጀመር እጃችሁ ላይ ስማርትፎን ካለ በቂ እንደሆነ ነግሬያችኋለሁ። ምንም ምክንያት ሳታበዙ አሁኑኑ ጀምሩ። ኤኒዌይስ የጻፋችሁትን ስክሪፕት በዚህ መልኩ ወደ ቪዲዮ ከቀየራችሁ በኋላ አሁን ቀጣይ ስቴፕ የሚሆነው የተቀረጸውን ቪዲዮ ኤዲት አድርጎ ማዘጋጀት ነው። ምክንያቱም ስትቀርጹ በመሃል ብዙ አላስፈላጊ ሳውንዶች አሉ፣ እንዲሁም ከቪዲዮ መሃል ብዙ ተቆርጦ መውጣት አለባቸው ሲኖች አሉ እና ለዚህና ለሌሎች ነገሮች ቪዲዮ ከቀረጻችሁ በኋላ የግድ ኤዲት ማድረግ ይኖርባችኋል። ይህን የሪከርዲንግ ስቴፕ ከተረዳችሁ እና ካለፋችሁ አንድ ቪዲዮ ለማዘጋጀት ያሉትን ስቴፖች ኦልሞስት እየጨረስን ነው። አሁን ደግሞ ቀረጻችሁ ያዘጋጃችሁትን ቪዲዮ እንዴት ኤዲት አድርጋችሁ ፖስት ለማድረግ እንደምታዘጋጁ አሳያችኋለሁ። ስለ ኤዲቲንግ ስነሳ አብዛኞቻችሁ የምታስቡት ነገር ቢኖር የግድ በቂ ኤዲቲንግ ችሎታ እንደሚያስፈልጋችሁና የግድ ኤዲት የምታደርጉበት ላፕቶፕ እንደሚያስፈልጋችሁ ነው። ይሄ ላለመጀመር የምትደረድሩት ምክንያት ካልሆነ እነዚህ ሁለቱም የሚያስፈልጋችሁ ነገር ቢኖር ፍላጎትና ዝግጁ መሆን ብቻ ነው። ያዘጋጃችሁትን ቪዲዮ ኤዲት ለማድረግ መጠቀም ያለባችሁ ካፕካት አፕሊኬሽንን ነው። ፒሲም ካላችሁ ፕሪሚየር ፕሮ ምናምን እያላችሁ መፈላሰፍ ትታችሁ ካፕካት ፒሲን ነው መጠቀም ያለባችሁ። ምክንያቱም እናንተ የምትፈልጉት ፕሮ ኤዲተር መሆንን ሳይሆን የራሳችሁን ቪዲዮ ኤዲት አድርጋችሁ ለማዘጋጀት ስለሆነ ነው። በዛ ላይ ካፕካት ለቢግነር ወይም ደግሞ ለጀማሪ ሪኮመንድ የሚደረግ ሶፍትዌር ነው። ስለዚህ እንኳን ኤዲት ልታደርጉባቸው ቀርተው ውስጥ ያሉ ቱሎችን ለማወቅ ብቻ ጊዜ የሚጠይቁ ሶፍትዌሮች ላይ ጊዜያችሁን ማጥፋት ትታችሁ በስልክ የሚሆን በፒሲ ካፕካትን ታዘጋጃላችሁ ወይም ደግሞ ታወርዳላችሁ ማለት ነው። ቪዲዮአችሁንም ኤዲት ማድረግ ያለባችሁ በካፕካት እንደሆነ ካወቃችሁ በኋላ ቪዲዮንም ኤዲት ስታደርጉ ቤዚክ የሚባለውን ብቻ ኤዲት እንደምታደርጉ እንድታውቁ ፈልጋለሁ። ቪዲዮ ፐርፌክት ካልሆነ እያላችሁ ቪዲዮ ኤዲት ለማድረግ የግድ ከአንድ ቀን በላይ ጊዜ ማጥፋት አለባችሁ። ቀርጻችሁ ካዘጋጃችሁ በኋላ ቤዚክ የሚባለውን ወይም መቅረት የሌለባቸውን ኤዲቲንጎች ትጠቀማላችሁ። ለምሳሌ ከቪዲዮ የማያስፈልጉ ፓርቲዎችን ቆራርጣችሁ በማውጣት የቪዲዮአችሁ ባክግራውንድ ሙዚክ አድ በማድረግ የቪዲዮአችሁን ከለር ግሬድ በማድረግ ትራንዚሽኖችን ቪዲዮ ላይ በማስገባት እና ሌሎችን በማድረግ ኤክስፖርት ማድረግ ነው እንጂ ሞሽን ግራፊክስ፣ አኒሜሽን፣ ሳውንድ ኢፌክት እና ሌሎችን አድ ካላረኩበት ካልተጠበቅኩበት ብላችሁ የምትሞክሩ ከሆነ ይሄ ቪዲዮ ማዘጋጀቱ ገና ሳትጀምሩ ልፋቱን ታስቡና ሰልችቷችሁ ታቆማላችሁ። አድጋችሁ ኤዲተር ቀጥራችሁ ኤዲት እስካደርግላችሁ ድረስ ወይም በጊዜ ሂደት ተምራችሁ ፕሮ ኤዲተር እስክትሆኑ ድረስ ቤዚክ የሚባሉ ኤዲቲንጎችን ብቻ በመጠቀም ኤዲት ማድረግ ይኖርባችኋል። እኚህ ቤዚክ የሚባሉ ኤዲቲንጎችን አናውቅም ምንድን ናቸው ካላችሁ ደግሞ ቤዚክ ሆነ የካፕካት ቪዲዮ ኤዲቲንግ ለጀማሪዎች ብዬ የሰራሁት ቪዲዮ እዚህ ከላይ ካርድ ላይ ይመጣላችኋል። እሱን ቪዲዮ ነክታችሁ በማየት ቤዚክ የሚባሉ የካፕካት ኤዲቲንጎች ምን እንደሆኑና እንዴት ኤዲት እንደምታደርጉን ጭምር ማወቅ ወይም ደግሞ መማር ትችላላችሁ። በዚህ መልኩ ቀረጻችሁ ያዘጋጃችሁትን ቪዲዮ ኤዲት ማድረግ ትችላላችሁ ማለት ነው። እዚህም የቀረጻችሁ ቪዲዮ ካለ ቤዚክ የሚባሉ ኤዲቲንጎች ኤዲት አድርጉ። አሁን ደግሞ ኤዲት አድርጋችሁ ያዘጋጃችሁትን ቪዲዮ እንዴትና በምን መልኩ መልቀቅ እንዳለባችሁ እንዲሁም ፖስት ለማድረግ የትኞቹን ሶሻል ሚዲያ ፕላትፎርሞችን መጠቀም እንዳለባችሁ እነግራችኋለሁ። በመጀመሪያ ለዩቱብ ከሆነ
16 በ9 በሆነ ሬሽዮ የተቀረጸ መሆን አለበት። ለቲክቶክ እና ለኢንስታግራም ከሆነ ደግሞ በተቃራኒው 9 በ16 ሬሽዮ የተቀረጸ መሆን አለበት። ይህ ማለት ደግሞ በሆሪዞንታል እና በቨርቲካል ማለት ነው። ቪዲዮዎቹን እነዚህ ሶስቱ ፕላትፎርሞች ላይ ፖስት አድርጉ፣ ቲክቶክ፣ ኢንስታግራም እና ዩቲዩብ። ስለዚህ ቪዲዮ ፖስት ለማድረግም ምርጡ ሰዓት ነው የሚባለው አብዛኛው ተመልካች ኦንላይን የሚሆንበት ሰዓት ነው። ስለዚህ እናንተም ቪዲዮዎቹን መልቀቅ ያለባችሁ ተመልካቾቻችሁ ኦንላይን በሚሆኑበት ሰዓት ነው ማለት ነው። ለዚህ ደግሞ ቲክቶክ የራሱ የሆነ ሰዓት ያሳያችኋል፣ ወይም ደግሞ እናንተን ፎሎ የሚያደርጉ ሰዎች ወይም ደግሞ ፎሎወሮቻችሁ በብዛት አክቲቭ የሚሆኑበትን ሰዓት ያሳያችኋል። አሁን ላይ ደግሞ የአፉቸም እየሰራ ያለ አይመስለኝም። ብቻ በራሳችን መንገድ እንጠቀም። ቲክቶክ ላይ አብዛኛው ተጠቃሚዎች ኦንላይን ላይ የሚገኙት ከ1 ሰዓት እስከ 3 ሰዓት ባለ ጊዜ ውስጥ ነው። ይህም የሆነበት ምክንያት አብዛኞቹ ከስራ የሚመለሱበት ሰዓት ስለሆነና ከስራ ሲመለሱ ደግሞ ቲክቶክን ስለምጠቀሙ ነው። እናንተ የምትሰሩት ቪዲዮ ለኢትዮጵያውያን እስከሆነ ድረስ ቪዲዮዎቹን በእነዚህ ሰዓቶች መልቀቅ አለባችሁ፣ ማለትም በእኛ ሰዓት አቆጣጠር። ልክ እንደዛው ዩቱብ ላይ ደግሞ ሰዓት ያን ያህል ማተር አያረግም። ምክንያቱም የዩቱብ ቪዲዮዎች ሾርት ካልሆኑ ክሊክ ተደርጎ ነው የምታዩት እና ማወቅ ካለባችሁም ሙሉ ዩቱብ ተጠቃሚዎች አክቲቭ የሚሆኑበት ሰዓት ሳይሆን እናንተ ሳብስክራይብ ያደረጉ ሰዎች አክቲቭ የሚሆኑበትን ሰዓት ነው። እሱን ደግሞ በተለያዩ ሪሰርቾች ማወቅ ትችላላችሁ። ሪኮመንድ አድርገን ካላችሁ ደግሞ ከ11 ሰዓት እስከ 1 ሰዓት ባለ ጊዜ ውስጥ ፖስት ብታደርጉ ያን ያህል አይደለም፣ ግን በትንሹም ቢሆን ሞር ቪዲዮዎችን ማግኘት እድላለሁ። ሶ ቪዲዮ ስትለቁ ልክ እንደ ሰዓቱ
በማየት ከሶሻል ሚዲያ በተለያዩ መንገዶች ገንዘብ ወይም ደግሞ እንካም ማግኘት ትችላላችሁ። የነገርኳችሁን ሁሉ ተከትላችሁ የራሳችሁን ክሬቲቪቲ ጨምራችሁበት ቪዲዮ እያዘጋጃችሁ ፖስት ካደረጋችሁ ቲክቶክ ላይ 10 ሺህ ለመግባት 15 ቪዲዮ ብቻ ነው የሚያስፈልጋችሁ። ልክ እንደዛው ዩቲዩብ ላይም የመጀመሪያ 1000 ሰብስክራይበር ለማግኘት 10 ቪዲዮ መልቀቅ ብቻ ነው የሚጠበቅባችሁ። ይህም የእናንተ ክሬቲቪቲ ላይ ይወሰናል። ከዛ በላይም ከዛ በታችም ሊሆን ይችላል። በእርግጥ ቀላል አይደለም፣ ግን ይቻላል። ጥያቄ የሆነባችሁ ነገር ወይም ደግሞ እንዲሰራላችሁ የምትፈልጉ ነገር ካለ ኮመንት ላይ አስቀምጡልን። ይሄ ቻናል ይጠቅመኛል ብላችሁ የምታስቡ ከሆነ ሰብስክራይብ አድርጉ። እንዲሁም ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። የሚያስፈልጓችሁን ሊንኮች እና ቪዲዮ ዲስክሪፕሽን ላይ አስቀምጬላችኋለሁ። በተጨማሪ እኚህ ስክሪን ላይ የሚመጡላችሁን ቪዲዮዎች ቼክ አድርጉ። ይመቻችሁ።